ሲአይኤ አንድ የከርሰ ምድር ክፍል አለው። በዚያ ክፍል ውስጥ ደግሞ ትልልቅ ሚስጥሮች፣ እጅግ አሳፋሪ ውድቀቶችና በፍጹም የቀን ብርሃን እንዳያዩ የሚጸለይላቸው ታሪኮች ይገኛሉ። ለአስርታት ዓመታት እነዚህ ኦፕሬሽኖች ሕዝብ እንዳያውቃቸው በጥብቅ በሚስጥር በተያዙ ፋይሎች ውስጥ ተቀብረው ቆይተዋል። ዛሬ ያንን የከርሰ ምድር ክፍል እየበረገድን ነው። 7 እጅግ አስከፊ የነበሩና ከመክሸፋቸውም በላይ ታሪክን ወደ ባሰ አቅጣጫ የቀየሩ ኦፕሬሽኖች እናጋልጣለን። እነዚህ የአሜሪካን መንግስት እስከ መሰረቱ ያናጉ ስህተቶች ናቸው። እነዚህ ሲአይኤ መስማት ያልፈለጋቸው ታሪኮችም ናቸው። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተሰምቶ የማያውቁ ታሪኮች እንዲሁም በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። 7ኛ ያልተሳካው የሶሪያ መፈንቅለ መንግስት 1957። በዝርዝራችን መጀመሪያ ላይ የምናገኘው አንድ የስለላ ኦፕሬሽን እንዴት መካሄድ እንደሌለበት ፍጹም ማሳያ የሆነ ታሪክ ነው። በ1957 ዓ.ም ሲአይኤ ሶሪያ ከሶቪየት ህብረት ጋር በጣም እየተቀራረበች ነው የሚል እምነት ነበረው። መፍትሄያቸውስ የተለመደውን የኤጀንሲውን አካሄድ መከተል ነበር። ይኸውም መፈንቅለ መንግስት በማቀነባበር ለምዕራቡ ዓለም የሚያደላ መንግስት መትከል ነው። የኦፕሬሽኑ መጠሪያ ኦፕሬሽን ዋፔን የሚል ነበር። ምንም እንኳን አንዳንድ ምንጮች ኦፕሬሽን ስትራግል ብለው ቢጠሩትም ሮኪ ስቶን የተባለ አንድ ወኪል ጉቦ ለመስጠት ከሶሪያ ወታደራዊ መኮንኖች ጋር ለመቀናጀት እንዲሁም መንግስትን ወደ ትርምስ ለመክተት የግድያ ሴራዎችን ለማቀድ ወደ ደማቆስ ተልኮ ነበር። ነገር ግን ነገሩ በሙሉ ገና ከጅምሩ አስደናቂ በሆነ መልኩ ከሽፏል። በወቅቱ የነበሩ አንድ የአሜሪካ አምባሳደር በጣም የተጨናበረ የሲአይኤ ሴራ ብለውታል። ለምን? ምክንያቱም የሶሪያ ደህንነት እቅዱን ሙሉ በሙሉ ሰርጎ ገብቶት ነበር። ሲአይኤ ሊመለምላቸው የሞከራቸው ወታደራዊ መኮንኖች ሁሉንም ነገር ለገዛ መንግስታቸው አሳልፈው ሰጥተዋል። ነሐሴ 12 1957 ዓ.ም የሶሪያ ጦር የአሜሪካን ኤምባሲ በመክበብ 3 አሜሪካዊ ዲፕሎማቶችን አስወጥቶ የተሳተፉትን የሶሪያ መኮንኖች በሙሉ አስሯል። ይህ ያልተሳካ መፈንቅለ መንግስት ትልቅ ውርደት ነበር። ከመክሸፉም በላይ ሶሪያን በቀጥታ ወደ ሞስኮ እቅፍ እንድትገባ ገፍቷታል። እንዲሁም በቀጠናው ውስጥ ለበርካታ አስርታት ዓመታት የዘለቀ የጸረ አሜሪካ ቁጣ እንዲቀጣጠልም አድርጓል። 6ኛ ኦፕሬሽን ዚያድ ራይፍል የቀጂው ተለማማጅ 1960ዎቹ ሲአይኤ በአንድ ወቅት የግድያ ሴራዎቹን እንዲሰሩለት የወንጀለኞች ቡድን ወይም ኤምኦቢን ለመቅጠር ሞክሮ ነበር ብላችሁ የምታምኑ ይመስላችኋል? ይህ ልክ እንደ መጥፎ የስለላ ፊልም ቢመስልም በጣም እውነት የነበረና የተወሳሰበ ኦፕሬሽን ነበር። በ1960ዎቹ ኤጀንሲው የማይወዳቸውን የውጭ መሪዎች በተለይም የኩባውን ፊደል ካስትሮንና የኮንጎን ፓትሪስ ሉመምባን ለማስወገድ በጣም ጓግቶ ነበር። ይህ ኤክስኪዩቲቭ አክሽን ኬፓቢሊቲ ወደሚባል ነገር መርቷል። ይህም ለገዳይ ቡድን የተሰጠ የተንቆጠቆጠ የድርጅት ስያሜ ነው። የድርጅቱ መጠሪያ ዚያድ ራይፍል ይባላል። ያወጧቸው እቅዶች አስፈሪም አስቂኝም ነበሩ። ሲአይኤ ይህንን ቆሻሻ ሥራ እንዲሰሩለት እውነተኛ ወንጀለኞች ቡድን አባላትና የአውሮፓ ቅጥረኞችን መልምሏል። ለካስትሮ ከተመረዙ ሲጋሮች አንስቶ በተበከለ የውሃ ውስጥ ልብስ ድረስ ብዙ ነገር አስበው ነበር። ለሉመምባ ደግሞ ኤጀንሲው አንድ ሳይንቲስት ገዳይ መርዞችን ይዞ ወደ ኮንጎ ልኮ ነበር። ይህም መርዝ በጥርስ ብሩሹ ላይ ወይም በምግቡ ውስጥ እንዲጨመር ታስቦ ነበር። ነገር ግን ብቃት ማነስ በፕሮጀክቱ ውስጥ የተንሰራፋ ነበር። የወንጀለኞቹ ቡድን በካስትሮ ላይ ያደረጓቸው ሙከራዎች ሙሉ በሙሉ ከሽፏል። ሉመምባን የመመረዝ እቅድ በመጨረሻ ተሰርዞ የነበረ ቢሆንም በኋላ በተቀናቃኞቹ ተይዞ ተገሏል። ይህም ክስተት የአካባቢው የሲአይኤ ጣቢያ ኃላፊ አስቀድሞ የሚያውቀውና ምንም ያላደረገበት ነገር ነበር። ይህ ሁሉ የጨለማና ያልተሳካ ፕሮግራም በ1975 ዓ.ም በቸርች ኮሚቴ ምርመራ ይፋ ሲሆን የኤጀንሲውን የህዝብ ተአማኒነትም አፍርሶታል።
አምስተኛ የቤይ ኦፍ ፒክስ ውድቀት 1961። ይህ ምናልባት በሲአይኤ ታሪክ ውስጥ እጅግ በጣም የታወቀው ውድቀት ሊሆን ይችላል። ይኸውም የቤይ ኦፍ ፒክስ ወረራ ነው። በሚያዝያ 1961 ዓ.ም ኤጀንሲው ፊደል ካስትሮን ከስልጣን የማውረድ እቅዱን አስጀምሯል። ሐሳቡ 1400 የሚሆኑ ኩባውያን ስደተኞችን በሩቅ የባህር ዳርቻ ላይ በማሳረፍ ስራውን እንዲሰሩ ማድረግ ነበር። ሲአይኤ ሁለት ወሳኝ ስህተቶችን ሰርቷል። የካስትሮን ወታደራዊ አቅምና ከሁሉም በላይ ደግሞ የነበረውን ህዝባዊ ድጋፍ አቅልለው ተመልክተዋል። እቅድ አውጪዎቹ ወራሪው ትልቅ ህዝባዊ አመጽ ያስነሳል ብለው ገምተውም ነበር። ቢሆንም ተሳስቷል። ሊበላሽ የሚችል ነገር ሁሉ ተበላሽቷል። የመጀመሪያው የአየር ጥቃት የካስትሮን አየር ኃይል ማውደም አልቻለም። ከዚያም ፕሬዝዳንት ጆን ኤፍ ኬኔዲ ስጋት ውስጥ ገብተው ወሳኝ የነበረውን ሁለተኛውን የአየር ድጋፍ ሰረዙት። ይህም ወራሪዎቹን በባህር ዳርቻው ላይ ለአደጋ አጋለጠ። ከዚህም በላይ የኩባ ስለላ በስደተኞች ቡድኖች ውስጥ ሰርጎ ገቦችን ስለነበሩት ወረራው እንደሚመጣ ያውቁ ነበር። ወራሪ ኃይሉ ሲደርስ ይጠብቃቸው በነበረ ጦር ተቀበላቸውና ከ3 ቀናት ባነሰ ጊዜ ውስጥ ተደመሰሰ። ከ100 በላይ ወራሪዎች ሲገደሉ ከ1100 በላይ ደግሞ ተማርከዋል። በመጨረሻም አሜሪካ ኩራቷን ውጣ ለታሳሪዎቹ ነፃነት በ53 ሚሊዮን ዶላር የሚገመት ትራክተር፣ መድኃኒትና የሕፃናት ምግብ ለመለወጥ ተገደደች። ወረራው ለኬኔዲ አስተዳደር አዋራጅ ጥፋት ነበር። ካስትሮን የበለጠ አጠናከረው። እንዲሁም ኩባን በቀጥታ ለሶቪየት ኅብረት ጋር እንድትተባበር በማድረግ ከ1 ዓመት በኋላ ለተከሰተው የኩባ ሚሳኤል ቀውስ መድረክ አመቻችቷል። አራተኛ ኦፕሬሽን ኖርዙድ 1962። አንዳንድ ሚስጥሮች የሚያስፈሩት በተፈጠረው ነገር ሳይሆን በታቀደው ነገር ነው። ኦፕሬሽን ኖርዙድ በጣም የተዛባ ሐሳብ ከመሆኑ የተነሳ በቁም ነገር ታስቦበት ነበር ብሎ ለማመን ይከብዳል። በ1962 ዓ.ም ከቤይ ኦፍ ፒክስ ውድቀት በማገገም ላይ የነበሩት የአሜሪካ ጦር ኃይሎች ጠቅላይ ኤታማዦር ሹሞች በኩባ ላይ ለሚደረግ ሙሉ ወረራ ምክንያት ለመፍጠር የሚያስችል እቅድ አዘጋጅተው አጽድቀውም ነበር። ዘዴያቸው በአሜሪካ ምድር ላይ በአሜሪካ ዜጎች ላይ የውሸት የሽብር ጥቃቶችን ማካሄድና ሁሉንም በፊደል ካስትሮ ላይ ማላከክ ነበር። ይፋ የወጡት ሰነዶች አጥንት ድረስ ዘልቀው የሚሰሙ ናቸው። የቀረቡት ሐሳቦች በሚያሚና በዋሽንግተን ዲሲ የኮሚኒስት ኩባ የሽብር ዘመቻ መጀመር፣ በክፍት ባህር ላይ የኩባ ስደተኞችን የጫኑ ጀልባዎችን ማስጠም፣ እንዲሁም የሲቪል አውሮፕላን እንዲመታ ማሴርን ይጨምራል። አንዱ ሐሳብ እውነተኛ መንገዶችን የጫኑ አውሮፕላንን በርቀት መቆጣጠሪያ በሚንቀሳቀስ ሰው አልባ አውሮፕላን ወይም ድሮን መለወጥን ያካትት ነበር። እውነተኛው አውሮፕላን በሚስጥር በሰላም ሲያልፍ ልክ እሱን እንዲመስል የተቀባው ድሮን እንዲመታ ያደርጋል። ከዚያም ወታደራዊው ሁሉም ተሳፋሪዎች በኩባ ባልተገባ ጥቃት በአሰቃቂ ሁኔታ መገደላቸውን ያስታውቃል። የዚህ ሁሉ ዓላማ ህዝቡ ጦርነት እንዲደግፍ የሚያደርግ ጠቃሚ የሆነ ሀገራዊ የቁጣ ማዕበል መፍጠር ነበር። እንደ ዕድል ሆኖ ፕሬዝዳንት ኬኔዲ ይህንን እብደት የተሞላበት ሐሳብ በግላቸው ውድቅ አድርገውታል። ነገር ግን ሰነዶቹ አንዳንድ የመንግሥት ክፍሎች እስከ ምን ድረስ ለመሄድ ፈቃደኛ እንደነበሩ የሚያሳይ አስደንጋጭ ማስታወሻ ነው። ሶስተኛ የቺሊ መፈንቅለ መንግስት ከ1970 እስከ 1973። የሲአይኤ ቺሊ ታሪክ የውጭ ጣልቃ ገብነት፣ የዴሞክራሲ ሞትና የጨካኝ አምባገነን መነሳትን ያመቻቸ የጨለማ ታሪክ ነው። በ1970 ዓ.ም ሳልቫዶር አየንዴ የቺሊ ፕሬዝዳንት ሆነው ተመረጡ። በላቲን አሜሪካ በዴሞክራሲያዊ መንግስት የተመረጡ የመጀመሪያው ማርክሲስት ነበሩ። ሌላ ኩባ ይፈጠራል በሚል ስጋት የኒክስ አስተዳደር አየንዴ ስልጣን እንዳይዙ ለማድረግ ወይም ከስልጣን ለመውረድ ሲአይኤ የቻለውን ሁሉ እንዲያደርግ ፈቀደለት። የኦፕሬሽን ፕሮጀክት ፋቡሌት በመባል ይታወቅ ነበር። የኤጀንሲ የመጀመሪያ ቀን ትራኳን የቺሊ ህግ አውጪዎች ጉቦ በመስጠት በአየንዴ ላይ ድምፅ እንዲሰጡ ማድረግ ነበር።
ይህ ሳይሰራ ሲቀር ትራክቱ የተባለውን ሚስጥራዊ ዕቅድ አስጀመሩ። ይኸውም ወታደራዊ መፈንቅለ መንግስት ማስነሳት ነበር። ሲአይኤ ከቀኝ ክንፍ ወታደራዊ መኮንኖች ጋር መነጋገር ጀመረ። እንዲሁም መፈንቅለ መንግስቱን ለመደገፍ ፈቃደኛ ያልነበሩትን የጦር ኃይሎች ዋና አዛዥ ጀነራል ሬኔ ሽናይደር ለማፈን የተዘጋጀ ሴራ የጦር መሳሪያዎችን አቅርቧል። አፈናው ከሽፎ ሽናይደር ተገደሉ። ይህም በአጭር ጊዜ ውስጥ ለአይኤንዴ ድጋፍን አሰባሰባል። ነገር ግን ሲአይኤ አልቆመም። ከ1970 እስከ 1973 ድረስ የተቃዋሚ ቡድኖችን በገንዘብ በመደገፍ የሥራ ማቆም አድማዎችን በማደራጀትና ፕሮፓጋንዳዎችን በማሰራጨት በሚሊዮኖች የሚቆጠሩ ገንዘብን አውጥቷል። ይህ ሁሉ ኢኮኖሚው እንዲጮህ ለማድረግ ታስቦ ነበር። ከዚያም መስከረም 11 1973 ዓ.ም ጀነራል አውግስቶስ ፒኖቼ በኃይል በተሞላ መፈንቅለ መንግስት ስልጣን ያዙ። አይኤንዴ በፕሬዝዳንታዊ ቤተ መንግስት ላይ በተዘነዘረው ጥቃት ወቅት ሕይወታቸው አለፈ። ሲአይኤ በፒኖቼ የመጨረሻ እርምጃ ላይ ቀጥተኛ ተሳትፎ አልነበረውም ብሎ ቢከራከርም አገሪቱን ለማተራመስ ያካሄደው የ3 ዓመት የማያቋርጥ ዘመቻ ለመፈንቅለ መንግስቱ መደላድል የፈጠረ ትርምስ ነው። ይህም ለ17 ዓመት የዘለቀ ጨካኝ አምባገነናዊ ስርዓት እንዲመጣም አድርጓል። ሁለተኛ የኮስት የቦምብ ጥቃት 2009 ዓ.ም። ይህ ቀጣዩ ውድቀት የቀዝቃዛው ጦርነት ስጋት ቅርስ አይደለም። ይህ የኤጀንሲው የራሱን ሰዎች ሕይወት የቀጠፈ ዘመናዊ አሳዛኝ ክስተት ነው። ታህሳስ 30 2009 ዓ.ም አንድ አጥፍቶ ጠፊ በአፍጋኒስታን ኮስት ግዛት በሚገኘው ፎርዋርድ ኦፕሬቲንግ ቤዝ ቻፕማን በተባለ የሲአይኤ ጣቢያ ላይ በመግባት ራሱን አፈነዳ። 7 የሲአይኤ መኮንኖችና አንድ የዮርዳኖስ የስለላ መኮንንንም ገድሏል። ይህ በኤጀንሲው ታሪክ ውስጥ እጅግ ገዳይ ከሆኑ ጥቃቶች አንዱና ዋነኛው ሆኖ ተመዝግቧል። አጥፍቶ ጠፊው ሁማም አል ባላዊ የተባለ ዮርዳኖሳዊ ዶክተር ነበር። ሲአይኤ እና የዮርዳኖስ አጋሮቻቸው በሱ ትልቅ እድል እንዳገኙ አስበውም ነበር። ወደ አልቃይዳ ከፍተኛ አመራሮች ሊያስገባን የሚችል ድርብ ወኪል አድርገን መልምለነዋል ብለውም ያምኑ ነበር። ባላዊ ወደ አልቃይዳ ሁለተኛ ሰው በቀጥታ የሚመራ መረጃ አለኝ ብሎ ቃል ገብቶላቸውም ነበር። ማጥመጃው በጣም ዋጋጊ ከመሆኑ የተነሳ መደበኛ የደህንነት ጥንቃቄዎችን ወደ ጎን ትተዋል። አጥፍቶ ጠፊው ጣቢያው ሲደርስ ማንም አልፈተሸውም። በምትኩ የሲአይኤ መኮንኖች አንድ ውድ ንብረታቸውን የሚቆጥሩትን ሰው ለመቀበል ዙሪያቸውን ከበቡት። ይህ ገዳይ የሆነ የተሳሳተ ስሌት ነበር። ባላዊ እንደውም ለአልቃይዳ ታማኝ የነበረ 3 ጊዜ ከዳ ወኪልም ነበር። ተልእኮ በሲአይኤ ሰው አልባ አውሮፕላን ጥቃት የተገደለውን የታሊባን መሪ ሞት መቀበል ነበር። ጥቃቱ በኤጀንሲው የስለላ ኦፕሬሽኖች ውስጥ ገዳይ የሆነ ክፍተት ያጋለጠ አውዳሚ ጉዳትም ሆኖ ተመዝግቧል። አንደኛ ፕሮጀክት ኤምኬ አልትራ ከ1953 እስከ 1973። በዝርዝራችን አናት ላይ የምናገኘው ደግሞ በጣም አሰቃቂ ከመሆኑ የተነሳ በአንድ አስፈሪ ፊልም ውስጥ ሊካተት የሚገባ ፕሮግራም ነው። ለ20 ዓመታት ሲአይኤ አንድ ግብ ብቻ የነበረው ሚስጥራዊና ህገወጥ የሰው ልጆችን የመሞከሪያ ፕሮግራም አካሂዷል። ይኸውም የአእምሮ ቁጥጥርን መቆጣጠር ነበር። ፕሮጀክት ኤምኬ አልትራ ተብሎ ይጠራል። ሶቪየቶችና ቻይናውያን ቀድሞ የአእምሮ ቁጥጥርን እየተጠቀሙ ነው ከሚል ስጋት በመነሳት ሲአይኤ የሰውን ባህሪ መቆጣጠር የሚችሉ መድኃኒቶችና አካሄዶችን ፍለጋ የራሱን የተዛባ ምርመራ ጀመረ። የተጠቀሟቸው ዘዴዎች ቅዠት የሚመስሉ ነበሩ። ኤጀንሲው በተለይ ኤልኤስዲ የተባለውን የስነ ልቦና ቀስቃሽ መድኃኒት እንዲሁም ሂፕኖሲስ፣ የስሜት ሕዋሳት መከልከል፣ ማግለልና ሌሎች የስነ ልቦና ስቃይ አይነቶችንም ተጠቅሟል። የሙከራ ሰዎቹ የማያውቁ የአሜሪካና የካናዳ ዜጎች ነበሩ። የአእምሮ ህሙማን እስረኞችና የሱሰኞችን ኢላማ አድርጓል። በኤጀንሲው ቀዝቃዛ ቃላት መከላከል የማይችሉ ሰዎች። በአንድ አስደንጋጭ ክስተት በኬንታኪ የሚገኝ አንድ የአእምሮ ህመምተኛ ለ174 ተከታታይ ቀናት በግዳጅ ኤልኤስዲ ተሰጥቶታል። ሙከራዎቹ ከ80 በላይ በሚሆኑ
ዩኒቨርሲቲዎችና ሆስፒታሎችን ጨምሮ በተለያዩ ተቋማት ውስጥ የተከናወኑ ሲሆን ብዙውን ጊዜ ተመራማሪዎቹ ራሳቸው የሲአይኤ ተሳትፎ እንዳለበት በማያውቁባቸው የሽፋን ድርጅቶች በኩል ይካሄዳሉ። ፕሮግራሙ ቢያንስ አንድ የተረጋገጠ ሞት አስከስቷል፣ እንዲሁም ስፍር ቁጥር የሌላቸውን ሕይወቶችም አበላሽቷል። መርማሪዎቹ በመጨረሻ ሲቀርቡ የሲአይኤ ዳይሬክተር ሪቻርድ ሄልመስ በ1973 ዓ.ም ሁሉም የኤምኬ አልትራ ፋይሎች እንዲወድሙ አዘዙ። ይህም በአሜሪካ ታሪክ ውስጥ እጅግ የጨለማ ከሆኑት ምዕራፎች አንዱን ለመደምሰስ የተደረገ ተስፋ የቆረጠ ሕገወጥ ሙከራ ነበር። ይህ በመንግስት በራሱ ሕዝብ ላይ የተፈጸመ ፍጹም የሰብአዊ መብቶች ጥሰት ነበር። ውድ የፈንዲሻ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን ከተጨናበሩ መፈንቅለ መንግስቶች እስከ አሰቃቂ የሰው ልጅ ሙከራዎች ድረስ እነዚህ ይፋ የወጡ ታሪኮችን በጥላ ስር የሚሰራና ብዙ ጊዜ አስከፊ ውጤቶችን የሚያስከትል ኤጀንሲ አስፈሪ ገጽታ ያሳያሉ። እነዚህ 7 ውድቀቶች የታሪክ መጽሐፍ ግርጌ ማስታወሻዎች ብቻ አይደሉም። እነዚህ ቁጥጥር ያልተደረገበት ኃይል ሚስጥራዊነትና ተልዕኮ በአሰቃቂ ሁኔታ ሲከሽፍ ስለሚሆነው ነገር የሚያስጠነቅቁ ተረቶች ናቸው። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተሰምተው የማያውቁ ታሪኮች እንዲሁም በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።